ሌባ ነው እንጂ ተቃወሙ የበታች ነኝ ብሎ አይደለም እየጮኸ ያለው እነዚህ ሌቦች ስለሆኑ ነው አንድ ሁለተኛ የበታች እኮ የሚባለው ከነሱ በታይ ሲኖር ነው ኦሮሞ እነሱ ደና እግር ሳይኖራቸው ደና ጫማ ያለው ነው ከተፈጥሮም ስትመጣ ይሄ እግዚአብሔር ስጦታ ነው እነሱ ጫማ የላቸው መተው በኦሮሞን ቦታን ብለው የሚሰርቡ ባጭሩ ምን ታቃለ ደሃ መናጢ ለማኝ ሰው ማለት ነው አንተ ጋር ያለው ነገር ነው የሚሰድበው ስለሌለው ማለት ነው ከሌለ የለኝም ማለት ጥሩ ነገር ነው ስለዚህ ኦሮሞ ከነሱ በታይ ስለሆነ እነሱ በላይ ምናምን ሲጀመር የትኛውን ደና ነገር ኖሯቸው ነው ከነሱ በታች የሚኖሩ ሲያሰራቸው ሲያዘፍናቸው መስንቆ ሲያስመታቸው ይኖሩ ኦሮሞ ነው መቼም አንሶ አያቅም ኦሮሞ መሬቴን መብቴን ህዝቤን ጥያቄ ነው እንጂ ያለው አንድ ቀንም የበታችኛለሁ ብሎ አያቅም የበላይ ስለሆነም ነው ያስከበራቸው ይኖሩ ሀገሪቱንም ያስከበረ ይኖሩ የበላይ ስለሆነ ነው ያለ እንዴ እነ ሚኒሊክ እኮ ይወልን በምንም ኦሮሞን አምልከው እኮ ነው ኦሮሞን ሲሰብር ራሱ ኦሮሞን አምልኮ ነው ይዞ ነው ያዲግንም ወሰድ ለኦሮሞ ሳይሰግድ ኦሮሞን ሳይገብር ማምለክ በለው የሆነ ነገር ሳያደርግ አሁን መቼም ይቀበሉ ይያልኩ አይደለም ይሄም ሆዳምነት ነው ሁለቱም ሳይድ ህዝብን እየበደልክ የምትወስደው ነገር ግን ኦሮሞን ሳይዝ የበላይ የሆነ መሪም የለም ገዢም የለም ስለዚህ አንድ ደና ለብስ ያለበሰ ማበረሰብ ከለመና ያልወጣ ማበረሰብ የበታችኝነት ስሜት ስለሚሰማው ነው ማለት በራሱ ራስን ማጽናናት ነው እሱ ተፈቅዶላቸዋል ያጽናኑ በሌላም የሚጽናኑበት ካለ ጥሩ ነው እግዚአብሔር ይመስገን ኦሮሞ በዚህም ያጽናናቸው ነው ማለት ነው የነሱን እንግዲህ ኦሮሚያ ውስጥ ነው መጥቶ ድርተው ነው የሚያራግፉ መቼም ኦሮሞ ከነሱ በታች ነው ያገፍ ሄዶ ወደ ወለጋ ሄዶ ወደ አርሲ ሄዶ የትም ሄዶ ሰው ያረጋቸው ኦሮሞ ነው አንተ እኮ የበታች የሚባለው እነሱ ቤት ተቀጥሮ ሲሰራ እነሱ ቤት ሄዶ እነሱ ክልል ውስጥ ንብረት ለማፍራት እንትን ሲል ነው የትኛውም ኦሮሞ በመንግስት ቢሮ ካልሆነ በስተቀር እመነኝ እነዚህ አሁን እንደዚህ የሚያወሩ ሰዎች ጋር የለም ለነግድም ለራስም ብሎ የለም ከነሱ ጋር ግን እኛ ጋር ይመጣ በአማት ነው አንተ እኮ የበታች የምትለው ያን ሰው መግዛት ስትችል ማኖር ስትችል እያኖራቸው ያለን ህዝብ እንዴት ነው የበታች ነው የምትለው ምን ይመስለኛል ለዚህ ትንሽ አንዳንድ ክትባት ያለፋቸው ወይ የተሳሳተ መርፌ ተወጉ ናቸው ጭንቅላታቸው ሀበሻ ነው አብሾ ከሚለው ጋር የሚገናኛል እና ድግምት ታቃል አይደል ድግምት ሲጻፍ ከቀኝ ወደ ግራ ነው አዙሪት አይደል ከዚህ ወደዚህ ነው የሚጻፈው ከቀኝ ወደ ግራ ማለት አሁን አንተ የምታነበው ጽሁፍ ከግራ ወደ ቀኝ አይደል ድግምት ከዚህ ወደዚህ ስለሚጻፍ ወደ ኋላ ነው የሚነበበው እነሱም አሁን ወደ ኋላ ነው አዙሪት ስላለባቸው ጤነኛ ጥያቄ የሚጠይቅን ህዝብ አዙረው ስለሚያነቡ አብሾ ስላለባቸው ወደ ኋላ ነው የሚያነቡት ከነዚህ ምንም ጤነኛ ነገር አጠብቅም ስለዚህ ያኖራቸው ህዝብ ያለበሳቸው ያበላቸው ህዝብ ነው እኔ ይገርመኛል አንዳንድ ጊዜ በቃ ደናግር ሳይኖረው ቦት ያጠለቀን ህዝብ ስልጣኔ የነበረውን ህዝብ የበታች ነው ብትለኝ እውር ይፈርዳል ሰይጣን ራሱ ይስቅባቸዋል ምን አይነት ናቸው እኔ ራሱ እንደዚህ ያለላቸው ነው የሚለው ስለዚህ የበታች ስለሆነ ሳይሆን ኦሮሞ ሌባ ነው የተቃወሙ ስለዚህ ሌቦች ሌብነታቸው እንዳይወጣ ሌብነታቸው ሲጋለጥ ሌብነታቸው ስትቃወም ሌላ ታርጋ ነው የሚሰጡ